ያው ምሳ ለዛሬ ለጊዮርጊስ እሺ አባ ብሉ። እሺ አባቴ ና ከእናትህ ጋር እሰጥሃለሁ። ማነው ያንቺ ነው የእሷ ነው? እንካ ያዝና ሂድ። እሺ ከእናትህ ጋር ብላ። እሺ አቡ ሂድ። ነው እኛ የምንመጣው ከጊዮርጊስ የተረፈው ነው። እሺ ቆይ ከእናትሽ ጋር ነው አንድ ላይ የምሰጥሽ። የት ነች እናትሽ? ላይ ነች ያለችው። በቃ ነይ ይዘሽ ሂጂና ከእናትሽ ጋር በይ። እሺ እሺ የእኔ ቆንጆ ና። ለማን ነው ድጋሚ የሰጡት? ድጋሚ ተቀበልሽ? ይሄ ማን ድጋሚ አትቀበሉ። ኖር ነው። ቆይ ተረጋጋ። ያው ቆይ ቅድሚያ ለህፃናትና ለሽማግሌዎች ወይ እሺ። ያው አለ ሌላ ምግብ ወይስ አለቀ? ቆይ እስኪ አለ እዚህ አባቴ እዚህ ጋር እኮ ያስተናገድ ነው። እዚህ ጋር ግቡ አልናቸው እምቢ አሉ። የሁሉ ህዝብ ነው። ስንት ናቸው? ሁለት ናቸው። ሁለት ፖሊሶች ወደዛ ይመጣሉ። በቃ አይ ቆይ እዚህ ጋር መስራት ስላለብኝ አዎ ምግቡ ነው። በጣም ብዙ ስለሆነ ሰው ከመቶ በላይ ነው። እንግዲህ ለብቻዬ ነው የምበላው። ና እኔን ተከተለኝ። ምንም ያለፍኩት ነገር የለም ታውቃለህ። ከኋላ ስለሚመጡብኝ ነው። ለሁለት ልስጣችሁ። እሺ ለሁለት ብሉ። ይኸው ነይ። ይኸው ብዙ ናቸው። እኛ ከ200 ምናምን በላይ እኮ ነው። ይታረኛ ምን እናድርግሽ? ቆይ ይኸው ብይ አብረሽ ብይ። መቃመስ ምናምን አይቻልም። ስንት ሰው ነው ቆጥራችሁታል? እና ከ200 ምናምን በላይ እኮ እሺ አላላ ያንጸባርቅም። የት አለ? አለቀ። በጣም ብዙ ስለሆነ ሰው ከመቶ በላይ ነው። እንግዲህ ለብቻዬ ነው የምበላው። ና እኔን ተከተለኝ። ምንም ያለፍኩት ነገር የለም ታውቃለህ። ከኋላ ስለሚመጡብኝ ነው። ለሁለት ልስጣችሁ። እሺ ለሁለት ብሉ። ይኸው ነይ። ይኸው ብዙ ናቸው። እኛ ከ200 ምናምን በላይ እኮ ነው። ይታረኛ ምን እናድርግሽ? ቆይ ይኸው ብይ አብረሽ ብይ። መቃመስ ምናምን አይቻልም። ስንት ሰው ነው ቆጥራችሁታል? እና ከ200 ምናምን በላይ እኮ እሺ አላላ ያንጸባርቅም። የት አለ? አለቀ።